ውዶችዬ ማሮችዬ እንዴት ናችሁ? ሰላም ናችሁ? በገባሁት ቃል መሰረት እንግዲህ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት ለሚያደርግልኝ ሰው ለሚያበረታታኝ ሰው ይኸው እንዴት እንደሚሰራ ላሳያችሁ ነው። እዚህ ጋር የምገባበት የመጀመሪያው ክላስ በር ነው። ይሄ በረንዳው እንጨት ነው የምነካው። ይኸው ገባሁ። ነገ ከተማይቱ ከተማ ስትሆን ላሜራ አምጥቼ ለማስቀመጥ እዚህ ጋር አንድ ላሜራ ብዬ መተርኩኝ። የታው ነው ክፍት ቦታ አዩት። ይሄ መንገድ ነው፣ ቆርቆሮ ላይ ያለው መንገድ ነው። ሁለት ላሜራ እንደገና እንደ አዲስ አዎ፣ አንድ ላሜራ ነገ ለፀጉር ቤት ለምናምን ሁለት ላሜራ፣ ሶስት ላሜራ እንዲቀመጥ አድርገን ክፍት አርጌ ታውቁ ትላችኋለሁ። ከዛ ይሄ ተመልሼ የምገባበት ያኛው መንገድ ስለሆነ ላሜራ ለማስቀመጥ ነው። አራት ክላስ ነው የምሰራው ብያችኋለሁ። እዚህ ጋር አንድ ክላስ አለ። በሩ እዚህ ጋር እንደምታዩት ይሄው አንዱ በር እያየሁ ነው። ማለት ሰራተኞች ምሳ ሄደዋል። ወደ ኋላ ግን በስነ ስርዓት ቪዲዮውን እስከ መጨረሻው ካያችሁት እዚህ ጋር ገብሬ በር እንዴት ነው የሚሆነው ለሚከራይ መስኮት በየት ገጥ ነው የሚሆነው እያለኝ ነው። መስኮት ደግሞ የሚሆነው በጥግ ገጥ ነው እያልኩት ነው። እዚህ ጋር በደንብ እዩ። ቤት መስራት የምትፈልጉ ሰዎች፣ በእንጨት የምትሰሩ ሰዎች ቡልኬትን የሚያስንቅ ሚስጥር አለ እዚህ ውስጥ። ቪዲዮውን እስከ መጨረሻ እዩት። ይሄ ጥቁር ጥቁር ምንድን ነው ልትሉኝ ትችላላችሁ። እንጨቱ ጋር ማለት ነው። ቡልኬት የሚያስንቅ እንጨቱ ለዘላለም ምስጥ የማይበላው የማይበሰብስ ሚስጥር ነው። እስከ መጨረሻው በእርጋታ በስነ ስርዓት ቪዲዮውን እዩት። ቤት መስራት የምትፈልጉ የመዳብ ቅመሞችም ሆናችሁ የትም ያላችሁ ሆናችሁ በእንጨት መስራት የምትፈልጉ ቡልኬቱን ፌሮን የሚያስንቅ እዚህ ጋር አጫጭር እንጨት የገባችው ይቺ ከመሀል አጫጭር እንጨት ከጥቁር እንጨትና ከቀዩ እንጨት መሀል የገባችው አጭሯ እንጨት አንዷ 300 ብር ነው የምትሸጠው። አትነቅዝም፣ አትበላሽም፣ አፈር አይበላትም። ማጠናከሪያ ተብላ ከመሀል ትገባለች ማለት ነው። ይሄ ጥቁሩ የምታዩት ሚስጥር ነው፣ በኋላ ነግራችኋለሁ። እና ውዶችዬ ምን ልላችሁ ፈልጌ ነው፣ እኔ ያው እንግዲህ ታውቃላችሁ ቲክቶክ ቻሌንጅ ተሰጥቶኝ ነው ይህን ነገር በቃ እንጨት መስራት። ይሄን ነው አሁን ያነሳሁት እቃ የለም። ይሄን ሁለት ገዛሁኝ በ1000 ብር፣ ሁለቱም በ1000 ብር ገዝቼ ዘይት ነው። ይህ ጥቁር ዘይት ለእንጨት ተብሎ እንጨት አፈር እንዳይበለው ምስጥ እንዳይበለው ተብሎ የሚሸጥ ነው በየጋራጅ ቤቱ ማለት ነው። እና ውዶችዬ እግዚአብሔር ይመስገን ይሄ ከስደት መልስ ስደት እያለ የገዛሁት ቦታ ነበረ። መኖሪያ ቤቴንም የሰራሁት ከስደት መልስ ነው። ከስደት ስመጣ አሁን የለበስኳት አይነት ቢጃማ እንኳን 1000 ብር ነው የምትሸጠው። የ7 ብር ቢጃማ ለብሼ ነው የመጣሁት በጠላት የተነሳ። ጠላት ግን አትጥሉ። ጠላቶቻችሁ ለኛ ቁልፍ ናቸው። የኛ የመኖር ሚስጥር የመራመዳችን የመግቢያ ቁልፋችን ናቸው። እና እዚህ ጋር አራተኛው መጨረሻ ነው። ይሄ በረንዳ ነው እያልኩ ከገብሬ ጋር እየተነጋገርን ነው። ለምን ብትሉ በዚህ ጋር ሾልኬ በዚህ ጋር አልፌ እዛ ጋር ገረገንት የሆነ አፈር ጉብታ ያለው የለም። ይሄ አሁን የሚሾልክበት ይሄ በረንዳ ነው። ይቆረጣል። አሁን የሚሾልክበት ማገር ይቆረጣል። እንደዛ መተላለፍ ያደረግ ነው። በበረንዳው ታልፎ ሽንት ቤት ከዛ ከጥግ እንዲቆፈር አደረኩ። ተቆፍሯል። የቆምኩበት እዛ ጋር እንጨቱን ያስኩበት የለም። እዛ ጋር ሽንት ቤት ጀምረናል። ተቆፍሯል ማለት ነው። ከሽንት ቤት ወደዚህ ስንመጣ ደግሞ ሻውር ቤት አድርገን መተላለፊያ ስላለው ሻውር ቤቱ ለብቻ እዛ ጋር ሻውር ቤት እንዲሆን እኔና ገብሬ እየተነጋገርን ነው። የቆምኩበት አካባቢ ከጀርባዬ ሽንት ቤት ነው። ወደዚህ ደግሞ ሻወር ቤት ብለን አስበናል። ያው በር ስለሚኖረው ችግር የለም መተላለፊያም ስላለው። እንደገና ይህች የምታያት ባህር ዛፍ ምናምን ያላት ያው 12 13 ቆርቆሮ ትፈጃለች። ብትታጠር ጥሩ ነው። እጅ ሲረጥብ አጥራታለሁ ማለት ነው። ሌላው ምን ልላችሁ ፈልጌ ነው፣ ቤት ስትሰሩ በሰው ሀገር ያላችሁ ሰዎች ቤት ስትሰሩ እናንተን የሚወዳችሁ በጣም ለእናንተ የሚያስብላችሁ ሰው መቆም አለበት። ያለዛ ዝም ብላችሁ ወደድኩሽ ምናምን ከአንገት በላይ ወደድኩሽ ምናምን ለሚላችሁ ሰው ቤት አታሰሩ። ቤት ማለት መኖሪያ ቤት ነው። ቤት ማለት የምትጠወሩበት ነው። ቤት ማለት እኔ እንጃ ምን ልበላችሁ ብዙ ነገር ስለሆነ ከተሰራ በኋላ ብዙ ወጭ ካወጣችሁ በኋላ ግርስስ ብሎ ሊወድቅ ይችላል። በስነ ስርዓት ካልተሰራ ያስጠላል። እኔ እንደምታዩኝ ከወንዶች ጋር አብሬ እየሰራሁ ነው። መጨረሻ ላይ ቪዲዮውን ታዩታላችሁ። አብሬ እየሰራው ነው። እና ምን ልላችሁ ፈልጌ ነው፣ አንዳንዴ
በጣም ሰለጠን ነው የሚሉ ሰዎች ይኸው መኖሪያ ቤቴን አያችሁት? ከመኖሪያ ቤቱ ፊት ለፊት ነው የሆነ ክላሶች ማለት ነው። ክላሱና የኔ መኖሪያ ቤት ፊት ለፊት ሆነ፣ ግን ችግር የለውም። በዚህኛው መውጫ መግቢያ ያደርጋለሁ። ምን ልላችሁ ፈልጌ ነው፣ አንዳንድ ሰው የምትሰሩትን ነገር ይንቅባችኋል። የምትሰሩትን ነገር እኔ ይሄ ሁላ እንደዚህ የሆነው በዩቱብ ብር ነው። መኖሪያ ቤት የተሰራው ምናምን በዩቱብ ብር ነው። ቤት ሾው በሚለው በተዘጋው ዩቱቤ ማለት ነው። ዩቱብ ስሰራ እንደኔ መስራት ስላቃታቸው ብዙ የወንዝ ጭንቅላቴን ያሱ ይሄ ሁላ ቤት ቁሞ እንግዲህ 400 ፍልጥ ይጠይቀኛል። 400 ፍሬ ፍልጥ ይጠይቀኛል። ገና ጭንቅላቴን ይዤ እንዴት አባቴ ጭንቅላቴ እንደዞረ አጠይቁኝ። ከዛ ገረገንቲ ያለው አሸዋ እንኳን እግዚአብሔር መስገን ይበቃኛል። ገረገንቲ አለ፣ ድንጋይ አለ፣ በጣም ብዙ ነገር አለ። እና እግዚአብሔር እንዳስጀመረኝ እንደሚያስጨርሰኝ ተስፋ አደርጋለሁ። በተለይ ይህ ዩቱብ ዋቻውሬ ከሞላ ትንሽ ሊረዳኝ ይችላል። ዋቻውሬ ሞልቶ ሞኒ ከሆንኩ ሊረዳኝ ይችላል። እና ውዶችዬ መልላችሁ ፈልጌ ነው እያበዙ እዚህ ጋር ሸንኮራው ምናምን ነው። በጣም ሸንኮራ ነበር፣ ደን ነበረ፣ ጨፈጨፍ ነው። ግን በረንዳ ላይ ስለሆነ ለልጆች ይቆይ ብለን ታው ነው። እዚህ ጋር ሞርኒጋ ወይም አሎኮ ወይም ሹፈሮ የሚባል ነው። ተክዬ ነበረ ይዞልኝ ነበር። በረንዳው ስለሚንጠፈጠፍበት የግድ መነቀል አለበት ተብሏል። ሌላ ምን ልላችሁ ነበረ? አዎ ለምሳሌ የ10 ሺህ ብር ዕቃ 20 ሺህ ብር ነው የሚሏችሁ እናንተ ቁማችሁ ወይም ደግሞ የምትወዱትን ሰው አስቁማችሁ ቤቱን ካልሰራችሁት ማለት ነው። እና ቤት ስታሰሩ በጣም እግዚአብሔርን የሚፈራ ፈራ እግዚአብሔር ያለው የሰው ሀቅ የሚፈራ የሰው ገንዘብ የሚፈራ ሰው ቢሆን ጥሩ ነው። እናት እህት ወንድ ምናምን ስለተዋለድን አይደለም ምን እንትን ምንላቸው። አሁን ከዚህ ጋር ሰዎቹ እንትን እያሉ እየጠረቡ ካሉበት ቦታ ላይ አሸዋ ምናምን የሚያስተካክሉ ቤት አለ። እኔ ነኝ ያሰራሁላት። ሳውዲ አረቢያ ነው የምትኖረው። እኔ ነኝ ያሰራሁላት። ቤቱን ታዩታላችሁ። ቆይ መጨረሻ ላይ ያሳያችኋለሁ። ስለተዋለዳችሁ አይደለም። መከራን ያየ ስቃይን ያየ ስደትን ያየ እንደዛ ሆኖም የሚክዱ አሉ። ግን የማይክዱ ደግሞ ታማኝ ሰዎች አሉ። እና ምን ልላችሁ ፈልጌ ነው፣ ከተዋለደ የተዋደደ ይበልጣል ነው። ሰውን የሚያምን ሰው ደግሞ ራሱ ታማኝ የሆነ ሰው ነው። ግን ደግሞ አንዳንዴ ይቺ አሁን የማሳያችሁ እንጨት ይቺ አጭሯ እንጨት ይቺ በጣም ውድ ናት። 300 ብር ነው የተገዛችሁ። በጣም ውድ ናት። ታጠናክራለች። በቃ እንደ ፌሮ በሏት። እንደ ፌሮ ቀልሺ ይባላል በዚህ ሀገር። ወደኛ ሀገር አለ ይኖር አይኖር አላቅም። ክልክል ነው፣ አይቆረጥም። በድብቅ ነው አምጥተው የሚሸጡት። እና እንደዚህ ውግጥ እያደረኩ እየተከታተልኩ እየወገጥኩ ነው ያረፈድኩት። ብታዩኝ ወገቤ ቀጥቀጥቀጥ እስከሚል ድረስ። ለምን ብትሉ በደንብ ካልተመታ ቤቱ ነገ የመውደቅ እድሉ ቅርብ ነው የሚሆነው። እና ምን ልላችሁ ፈልጌ ነው ወደ ገደለው ስገባ፣ ይኸው እንግዲህ እዚህ ጋር እኔ አብሬ እየሰራው ቀለም እየቀባው፣ ይሄ ገና በደንብ ሳይቆም ነው። መጀመሪያ ላይ የሰራውላችሁ ደግሞ ከቆመ በኋላ ነው። ለምን ብትሉ ስራ ስትሰሩ አብራችሁ ሰውን አይን ላይን ካላያችሁት ሊያሰራችሁ አይችልም። ገብቷችኋል? በቃ ብር ከፍላችሁ እያሰራችሁት ራሱ የማያውቃችሁ ሰው በእናንተ ላይ ይቀናል። እግዚአብሔር ምስክሬ ነው የምላችሁ፣ በእናንተ ላይ ይቀናል። የማታውቁት ሰው ድፍን ያለ ሰው በእናንተ ላይ ይቀናል። ብዙ ሆኖ እኮ አይደለም ይሄ ነገር ትንሽ ነው፣ ግን ሰው ክፉ ነው። እዚህ ጋር ይኸው እንደምታዩት ሰራተኞች ናቸው። እዛ ጋር እጅ በደረት ይዞ የቆመው ሰውዬ ምላሱ ምላስ አይመስላችሁ፣ ጋሬ ነው የሚሰራ። እንዴት አባቱ ሰውን እንደሚናገር ተው። ምንድነው የምትሰሩት ምናምን እያለ ይለፈልፋል። እና ምንላችሁ ፈልጌ ነው ወዶች፣ ይህ ሰው በጣም ክፉ ነው። ከሰው ተጠንቀቁ፣ ራሳችሁን ጠብቁ። ሶሻል ሚዲያ ተጠቀሙ። ሶሻል ሚዲያ በጣም በጣም ጠቃሚ ነው። እንደገና ነግሬያችኋለሁ። ወንድ ልጅ ብቻ ሰርቶ ያብላኝ፣ ወንድ ልጅ ብቻ ያምጣ አትበሉ። ወንድ ልጅ ቢሰጥሽ ከሽሮ ከበርበሬ አያልፍም። የራስሽ ነገር ከሆነ ግን እዛ ጋር የምታዩት አሸዋም የገለባብጠው ሰውዬ እዛ ጋር የምታዩት ቤቱ በጭቃ በሩ ገና መስታወት ያልገባበት ነው። እኔ ነኝ ያሰራሁት። እንግዲህ የሆነች እህቴ ናት ከሳውዲ አረቢያ፣ እኔ ነኝ ያሰራሁላት። እና በዛውም አሸዋ እየተበላሸባት ስለሆነ አሸዋው እንዳይበላሽ ልሾ አላስገባውላትም የነበረ ልሾ እንዲገባላት ነው። ልሾ አስገብቼ ከዛ ፊት ለፊቱን ደግሞ አስገርፍላታለሁ። ዛሬ ነው የጀመርኩላት። በዚህ 2-3 ቀን ሊያልቅ ይችላል። ከዛ ኮርኒሱና መስታወት ነው የሚቀራት። አያችሁ፣ ኮርኒሱ መስታወት ቀለም ይቀራታል።
ከፈጣሪ ፍቃድ ጋር ትመጣለች በቅርብ። ከአሁን ቀደም ቤት ሰርታ ወደ 4 ሚሊዮን ምናምን ብር አወጣ ቤት ሰርታ አገር ስትገባ አባቷ ካዳት ማለት ነው። አባቷ ካዳት። ግን አሁን ይሄ የሚያምር ቤት ሰርቼላታለሁ። በቃ ትንሽ ነው የሚቀራት፣ ሁሉም ነገር አልቋል። የሚቀራት መስታወት፣ ኮርኒስ፣ ቀለም አለቀ። ሌላ ነገር ምንም ነገር አይቀርም። ከጀርባ ምናምን ተገርፏል። እና ምን ልላችሁ ፈልጌ ነው የዚች ልጅ ቤት ሳሰራ እያንዳንዷን እቃ ስገዛ በቪዲዮ እያንዳንዱን እቃ ከሰውየው ጋር ስከራከርም ቪዲዮ ተደዋውለን ነው። ምክንያቱም እንድትደሰት ቪዲዮ እየተደዋወልን ይሄ ስንት ነው፣ ይሄን ያህል ይበቃል፣ እንደዚህ ሁሉን ነገር ካሜራማን ቀጥሬ በካሜራማን እያወራሁ ነው የሰራሁላት። ራሷ ናት የሻይ ቡና። ይኸው አያችሁት፣ ቤቱ ሲያምር። ይኸው አሸዋ እያቦካ ነው ሰውየው ማለት ነው። ቤቱ ሲያምር በጣም ትልቅ ቤት ነው። እንደኔ መኖሪያ ቤት ነው። ፊት ለፊቴ ናት ደግሞ ቡና ታጣጣኛለች። ራሷ ናት ቤት እየበቀለ ቡና ለሻይ ለሞተራ